በቅድሚያ ዋና ዋና ዜናዎችን። የክረምት በጎ ፍቃድ አገልግሎት ከሰው ተኮር ተግባራት ባሻገር ክልላዊ አንድነትን ለማጠናከር ከፍተኛ አስተዋጽኦ እንዳለው መገለጹ፣ የማህበረሰብ አቀፍ ጤና አገልግሎት ተደራሽነትን ማስፋት ከልማቱ ጎን ለጎን ትኩረት ሊሰጥበት እንደሚገባ ተጠቆመ የሚሉ ዋና ዋናዎቹ ናቸው። ሰላምታችን በያላችሁበት ይድረስ ውድ የተከበራችሁ ተመልካቾቻችን፣ ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። አብራችሁን ቆዩ። ፓርቲው በወቅታዊ ተግባራት አፈጻጸምና ቀጣይ አቅጣጫዎች ዙሪያ ውይይት ተካሂዷል። የውይይት መድረኩን የመሩት የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ በምርጫው የተመዘገበው ስኬት በሌሎች የልማት ወቅታዊ ተግባራቶች ላይ መጠናከር እንዳለበት አሳስበዋል። በበይነመረብ ውይይቱ የግብርና ልማት ስራዎችና ልዩ ድጋፍ የሚሹ የህብረተሰብ ክፍሎችን ከተረጅነት ወደ ምርታማነት የማሸገር ስራዎች፣ ሀገር መከላከያ ሰራዊት ምልመላ፣ የፓርቲ ህንፃ ግንባታ አፈጻጸም፣ የክረምት በጎ ፈቃድ አገልግሎት አፈጻጸም ቀጣይ አቅጣጫዎች ላይ በበይነ መረብ ውይይት ተካሂዷል። ከተረጅነት ወደ ምርታማነት ለመሸጋገር በሚደረገው ጥረት ላይ የግብርና ስራዎችን በቴክኖሎጂ በማስደገፍ የአርሶ አደሮችን ተሳትፎ በማሳደግ ውጤታማ ስራ መስራት እንደሚገባም ተገልጿል። በብልጽግና ፓርቲ ባህል እየሆነ የመጣውን የበጎ አገልግሎት ተግባራትን ዜጎች ከችግር በሚያወጣ መልኩና የህብረተሰቡን ተጠቃሚነት በዘላቂነት መፍታት በሚያስችል መልኩ በሁሉም መስኮች ባለድርሻ አካላትን በማሳተፍ በትኩረት መስራት እንደሚገባም ተጠቁሟል። በመጨረሻ መደበኛና ወቅታዊ የንቅናቄ አጀንዳ ተግባራትን አመራሩ የተግባር አፈጻጸሙን በመገምገምና በመከታተል በመምራት ውጤታማ ተግባራትን መፈጸም እንዳለባቸውም አቅጣጫ በማስቀመጥ ውይይቱ ተጠናቋል ሲል የዘገበው የዞኑ መንግስት ኮሚኒኬሽን ነው። አሁን ደግሞ ወደ ዝርዝር ዜናዎች እናልፋለን። የህዝቡን ሁለንተናዊ ተጠቃሚነት ማረጋገጥ ለማስቻል ሰላምን ማስፈንና ማጽናት ቅድሚያ የሚሰጠው ጉዳይ ነው ሲሉ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተናገሩ። በከፋ ዞን ዳካ ከተማ በወቅታዊ ሰላምና ጸጥታ ጉዳዮች ላይ የአጎራባች አካባቢዎች ባለድርሻ አካላትን ያሳተፈ ውይይት ተካሂዷል። መረጃው የዞኑ መንግስት ኮሚኒኬሽን ነው። ምህረት ማሞት አቅርበዋለች። የህዝብ ሁለንተናዊ ሰላም እንዲረጋገጥ ዘላቂ ሰላም እንዲሰፍን ማስቻል ቀዳሚ በመሆኑም ባለድርሻ አካላቱ በቁርጠኝነት ሊሰራ እንደሚገባ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገልጿል። ህዝቡ ከሰላምና ጸጥታ ችግሮች ወጥቶ የተረጋጋ ህይወት መምራት እንዲችል ተቀናይቶ በፍጥነት ወደ ስራ መገባት እንደሚያስፈልግም ገልጿል። የጸጥታ መዋቅር እየተገመገመ ውጤታማ በመሆኑም የህብረተሰቡ ተጠቃሚነት እንዲረጋገጥ በማስቻል ተልዕኳቸው እንዲወጡ ክትትልና ድጋፍ እንደሚያስፈልግም አንስተዋል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸውም የተቀናጀ የወንጀል ድርጊቶችን ተቀናጅቶ ከመከላከል አንጻር ሁሉም ባለድርሻ አካላት በቁርጠኝነት ሊሰራ ይገባልን ብለዋል። የመንግስት መዋቅሮች የወንጀል ተባባሪ በመሆን ህዝቡን ለእንግልት የሚዳርጉ አመራሮችን የማጣራት ስራዎች በፓርቲው በኩል እንደሚሰራም አንስተዋል። የከፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ አቶ ክፍሌ ጋነቹ በበኩላቸውም ባለድርሻ አካላት ተቀናጅቶ የሌብነት ወንጀል ከመከላከል አንጻር በላቀ ቁርጠኝነት ሚናቸውን ሊወጡ እንደሚገባም አንስተዋል። የህዝብ ዘላቂ ሰላም እንዲሰፍን ሁሉም የመንግስት መዋቅር ከወንጀል ነጻ በመሆን የመረጃ ስርዓትን ማዘመን፣ ወንጀለኞችን የማጋለጥ ስራ በትኩረት ሊሰራ እንደሚገባ አክሏል። አቶ ክፍሌ ጋነቹም የከፋ ዞን ፖሊስ መምሪያ አዛዥ ኢንስፔክተር ዳዊት ደሳለኝ በበኩላቸው የሰላምና ጸጥታ ተቋማት የህግ የበላይነትን በማስከበር የዜጎችን ደህንነት የመጠበቅና ለልማት ምቹ ሁኔታን በመፍጠር ረገድ ታላቅ ሚና እየተጫወተ መሆኑን አጠናክሮ ያስቀጥላልን ብለዋል። አክለውም የህዝብ አንድነት፣ አብሮነት፣ የመተሳሰብና የመልካም እሴቶችን የሚቃረኑ ሀሰተኛ ማህበራዊ ሚዲያ ስርዓትን ከመከላከል ረገድ ሁሉም የድርሻውን ሊወጣ እንደሚገባም አመላክተዋል። የውይይት ተሳታፊዎች በበኩላቸው ወንጀልን በመከላከል ዘላቂ ሰላም እንዲሰፍን ለማስቻል የመንግስት ተቋማት፣ የጸጥታ ኃይሎችና ባለድርሻ አካላት እንዲሁም ሰላም ወዳዱ መላውን ህብረተሰብ በማሳተፍ ተቀናጅተው በቁርጠኝነት ሊሰሩ እንደሚገባ አመላክተዋል። ወንጀለኞችን እንደየጥፋታቸው በህግ አሰራር መሰረት የተቀላጠፈ ውሳኔ እንዲያገኙ የማስቻል ስራም ተጠናክሮ እንደሚቀጥልም አመላክተዋል። ክረምት በጎ ፈቃድ አገልግሎት ከሰው ተኮር ተግባራት ባሻገር ክልላዊ አንድነትን ለማጠናከር ከፍተኛ አስተዋጽኦ እንዳለው ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ2018 ዓ.ም ክረምት በጎ ፈቃድ አገልግሎት ከቴክኒክ ኮሚቴ አጠቃላይ እቅድና የእስካሁን እንቅስቃሴዎችን በቦንጋ ከተማ ገምግሟል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ደረጃ አደመ ያቀርበዋል። ዘንድሮ በጎ ፈቃድ አገልግሎት ወጣቶችና ሴቶችን ጨምሮ 1.5 ሚሊዮን የተለያዩ በጎ ፈቃደኞችን በማሳተፍ በ14 የተለያዩ መስኮች የዜጎችን ህይወት የሚያሻሽሉ ተግባራት እየተሰሩ መሆኑ ኮሚቴው ገልጿል።
በጎ ፈቃድ አገልግሎት ከሚያቀርበው ሰው ተኮር ተግባራት ባሻገር ክልላዊ አንድነትን ለማጠናከርና ብሔራዊ አንድነትን ለመፍጠር ከፍተኛ አስተዋጽኦ እያበረከተ እንደሆነ ተገልጿል። ከሀገር አቀፉ ወሰን ተሻጋሪ በጎ ፈቃደኞች በተጨማሪ በክልሉ ከሁሉም ዞኖች የተውጣጡ ወጣቶችን በሁሉም ዞኖች ተዘዋውረው የበጎ ፈቃድ አገልግሎቶችን እንደሚሰጡም ታውቋል። በግምገማው በክልሉ ያሉ ባለድርሻ ተቋማት ሪፖርት ባቀረቡበት ወቅት እስከ ታችኞች መዋቅሮች የመናበብና ክትትል የማድረግ ስራ አጠናክረው እንደሚቀጥሉ ጠቁመዋል። አገልግሎቱ በክልሉ ሁሉም አካባቢዎች በቆሻሻ አወጋገድ፣ አነስተኛ ድልድዮችና መንገድ ጥገናዎች፣ ነጻ ሕክምናና ትምህርት እንዲሁም በብሔራዊ አንድነትና ሌሎች በርካታ ዘርፎች ላይ የተለያዩ ባለድርሻ አካላትን አሳትፈው ወደ ስራ ገብተዋል። የግምገማ መድረኩን የመሩት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ግርማ ባሻ እንደገለጹት የዘንድሮ በጎ ፈቃድ አገልግሎት የግሉን ዘርፍ ጨምሮ በተቋማት ቅንጅት ላይ ትኩረት ማድረጉንም ገልጸዋል። እስካሁን ያልተጠናቀቁ የልየታ ስራዎች በአጭር ቀናት እንዲጠናቀቁ ያሳሰቡት አቶ ግርማ ክልላዊ አንድነትን የሚያጠናክሩ ክልላዊ፣ ዞናዊና ወረዳ አቀፍ ወሰን ተሻጋሪ ቡድኖች እንዲዋቀሩ አቅጣጫ አስቀምጠዋል። አቶ ግርማ አክለውም በከተማ ዙሪያ ያሉ ቆሻሻ አወጋገድ ላይ የሚሰጠው አገልግሎት ከግንዛቤ ስራዎች ጋር ታክሎ ተቋማዊ ቅርጽ እንዲይዝና በነዋሪዎች ዘንድ ባህል እንዲሆን ሊሰራ ይገባል ብለዋል። የቴክኒክ ኮሚቴ አባላት ባነሱት ሀሳብ እስካሁን በታዩ ጅምር ስራዎች ላይ የተነሱ ነጥቦች እንደ ግብዓት በመውሰድና ተቋማትን በማቀናጀት ለተሻለ እንዲሁም ክልሉን ከፍ የሚያደርግ ድምር ውጤት ለማስመዝገብ እንደሚንቀሳቀሱ ተናግረዋል። የማህበረሰብ አቀፍ ጤና አገልግሎት ተደራሽነትን ማስፋት ከልማቱ ጎን ለጎን ትኩረት ሊሰጥበት እንደሚገባ ተጠቆመ። ሀገር አቀፍ የተቀናጀ ማህበረሰብ አቀፍ የጤና ምርመራና ሕክምና ዘመቻ በከፋ ዞን አውራዳ ከተማ በይፋ ተጀምሯል። ዘገባውን ያደረሰን የዞኑ መንግስት ኮሚኒኬሽን ነው። አብይ ብርሃኑ ያቀርበዋል። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በማስጀመሪያው መርሃ ግብር ላይ እንደገለጹት የጤና ዘመቻ በዋናነት የትራኮማ፣ የኦንኮሰርካሲስ መከላከያ መድኃኒት እደላ፣ የወባ መከላከያ፣ የአልጋ አጎበር እደላ፣ የአይን ጤና ልየታ፣ የማህፀን ጫፍ ካንሰር ልየታ፣ የቲቢ በሽታ ልየታና ትኩሳት ያለባቸውን ለወባ በሽታ መለየትና የማከም ተግባር እንደሚከናወንም ጠቁመዋል። በዘመቻው በርካታ በሽተኞችን በአንድ ጊዜ ለመከላከል ያለመ መሆኑን ገልጸው ፕሮግራሙን በተሳካ ሁኔታ ለመተግበር ሙሉ ዝግጅት ተደርጎ ወደ ስራ መገባቱን ገልጸዋል። የተቀናጀ የጤና ተግባራት ዘመቻ ለተከታታይ 10 ቀናት የሚሰጥ መሆኑንም ጠቁመዋል። የከፋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ጋዋ አባመጫ ዘመቻውን ከግብ ለማድረስ የጤና ባለሙያዎችና የሁሉም ባለድርሻ አካላት ኃላፊነታቸውን መወጣት እንዳለባቸው ገልጸዋል። ህዝቡ ለጤና ባለሙያ አስፈላጊ መረጃ እንዲሰጥና ሕክምናውን በአግባቡ እንዲጠቀም በማስተማር ለዘመቻ ስኬት አጋር እንዲሆንም ጠቁመዋል። አቶ ጋዋ አክለውም ሁሉም የህብረተሰብ ክፍል ከቸልተኝነት ተላቆ ለጤና ቅድሚያ በመስጠት ከባለሙያዎች የሚሰጡ ምክሮችን በአግባቡ ተቀብሎ ጤናውን ሊጠብቅ ይገባል ሲሉ አሳስበዋል። የከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ በበኩላቸው ጤና የሁሉ ነገር መሰረት በመሆኑ አንድ ማህበረሰብ በኢኮኖሚያዊ፣ በማህበራዊና በፖለቲካዊ ዘርፎች የቱንም ያህል እድገት ቢኖረው ህዝቡ የጤና ሁኔታ የተጠበቀ ካልሆነ የዚያ እድገት ውጤታማነት የተሟላ ሊሆን አይችልም ሲሉ ገልጿል። በመሆኑም የተቀናጀ የማህበረሰብ አቀፍ የጤና ዘመቻ የጤና ችግሮችን በመከላከልና እጥረት ያለው የጤና አገልግሎትን ለሁሉም ተደራሽ ለማድረግ ያለን ቁርጠኝነት ማሳያ ነው ብለዋል። ከንቲባው እንደገለጹት በሽታዎች ከመከሰታቸው በፊት ለህብረተሰቡ ግንዛቤ በማስጨበጥ ቅድመ መከላከል ተግባር ሊከናወን እንደሚገባ ገልጿል። በሽታን ለመከላከል በጤና ዘርፍ ላይ ብቻ የምጣል እንደማይሆን በማንሳት በሁሉም የማህበራዊ መሰረትና ለሌሎች ተያያዥ ሴክተሮች በማቀናጀት ዘመቻውን ውጤታማ ለማድረግ የድርሻችንን እንወጣ ሲሉ አሳስበዋል። በመጨረሻም ባለሙያዎች በተሰማሩባቸው የስራ መስኮች የሙያ ስነ ምግባር በመላበስ ማገልገል እንደሚገባቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በክልሉ ስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ለቦንጋ ገብረ ጻድቅ ሻው አጠቃላይ ሆስፒታል ሰራተኞች የሙያ ስነ ምግባርና ሙስና መከላከል ዙሪያ ስልጠና ሰጥቷል። መረጃው የባልደረባችን ታደሰ ወለሰንበት ነው። ምህረት ማሞ እንደሚከተለው ታቀርበዋለች። ስልጠናው በተለያዩ ርዕሰ ጉዳዮች ላይ የተሰጠ ሲሆን የስልጠናውን ሰነድ ካቀረቡት መካከል በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ጸረ ሙስናና ስነ ምግባር ዳይሬክቶሬት ዳይሬክተር አቶ ፍቃዱ ከፍተው የስልጠና ዋና ዓላማ ባለሙያዎችና የስራ ኃላፊዎች ከተለያዩ ብልሹ አሰራሮች በጸዳ መልኩ ለተገልጋዮች አገልግሎት እንዲሰጡ ለማስቻል መሆኑን አመላክተዋል። ነው ዓላማ ባለሙያዎች የጤና ባለሙያዎች ሁሉም በሚሰሩበት ስራ በስነ ምግባር ታንጸው ስራዎቻቸውን ለህብረተሰቡ የሚሰጡትን አገልግሎት በታነጸ ስነ ምግባር እንዲያገለግሉ በተጨማሪም እንደ ተቋም ከጥቅም ጋር የሚገናኙ
ሁኔታዎች ብዙ ስለሚኖሩ ከአገልግሎት አሰጣጥና ከጥቅም ጋር አያይዘው ግጭት እንዳይኖር ግንዛቤ ኖሯቸው እውቀቱ ኖሯቸው ስራዎቻቸውን በአግባቡ እንዲሰሩ ስለተፈለገ ዓላማው ባጭሩ የስራ ስነ ምግባርና ሌሎች ከሙስና ከጥቅም ከሌሎች ለህብረተሰቡ አገልግሎት ሲሰጡ ባለሙያዎች ዘንድ ሊፈጠር ይችላሉ የምንላቸው ችግሮች ወይ ደግሞ የመልካም አስተዳደር ችግር ነው ተብሎ የተለዩ ጉዳዮች ላይ ባለሙያዎች ግንዛቤ ኖሯቸው አስተዳደር ሰራተኞች ግንዛቤ ኖሯቸው ህብረተሰቡን ማገልገል እንዲችሉ ተፈልጎ ነው ይሄ ስልጠና እየተሰጠ ያለው። የግል ጥቅም ግጭቶች የሚስተዋሉ ሰዎች በተሰማሩባቸው ስራ መስኮች መንግስት የሰጣቸውን ስራ ኃላፊነትና የግል ጥቅማቸውን በኩል ማስኬድ ሳይችሉ ሲቀሩ የሚፈጠር መሆኑን ያስገነዘቡት በመድረኩ ተጨማሪ ሰነድ ያቀረቡት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ባለሙያ የሆኑት ወይዘሮ ትብለጥ እንግሊዝ ናቸው። በመሆኑ መሰል ችግሮችን በአሰራር ስርዓቱ መሰረት መፍታትና በስራ መመሪያ መሰረት መንቀሳቀስ እንደሚገባም አመላክተዋል። ሙስና የአንድን ሀገር እድገትና ለውጥ የሚያስቀር እንዲሁም የዜጎች ተጠቃሚነት ላይ አደጋ የሚፈጥር መሆኑን ያስረዱት ወይዘሮ ትብለጥ ከስውር እንቅስቃሴዎች በመታቀብ የጸረ ሙስና ትግሎች ላይ የራስ አሻራን ማሳረፍ እንደሚገባ አስገንዝበዋል። ስልጠናው የስነ ምግባር ግድፈቶችን በማስተካከል ተገቢውን አገልግሎት ለመስጠት የሚያስችል መሆኑን የተናገሩት ከስልጠናው ተሳታፊዎች መካከል 50 አለቃ ቆጭቶ ኬሮ፣ ሲስተር የሹምነሽ ገበዩና አቶ ብርሃኑ በቀለ ናቸው። በጣም ደስ ያለኝ ብዙ ያልተማረው ነገሮች አሉ። እኛ ከዚህ እኔ ብዙ የተማርኩ ነገር አለ ከዚህ ማለት ነው። ደብዳቤ እንደዚህ ቢቀጥል በ6 ወር መጥቶ እኛም ቢያሰልጥን ብዙ ሰዎች አሁን ግንዛቤ ችግር ያሉ ሰዎች አሉ። ለምሳሌ እኛ መስሪያ ቤታችን አሁን የመንግስት ሰዓት ቅድም እንዳስቀመጥኩት የመንግስትን ዝም ብሎ ቁጭ ብሎ አሁን 3 ሰዎች ቅድም እንደ 2 ሰዎች ተሸክሞ 3 ሰዎች መሀል እንደሆኑ ስልጠና አሁን ቅድም በተግባር አሳይቷል ማለት ነው። እንደዚህ ድልድይ ሆኖ በሌላ ተከሻ የሚበሉ ሰዎች አሉ። እነዚህ መለየት አለበት ነው። በቃ መስሪያ ቤቱ ቅድም እንዳስቀመጥኩት መለየት አለበት ነው። አንዱ በአንዱ ተከሻ የመንግስት ሰራተኛ የመንግስት ስራ ደሞዝ መብላት የለበት። በዚህ አሁን የተሰጠው ስልጠና በጣም ተገቢና ጥሩ ነው። አስተያየት ሰጮቹ አከለውም ስልጠናውን ተግባራዊ ለማድረግ የበኩላቸውን የሚወጡ መሆኑንም ገልጸዋል። ጊዜ ስልጠናዎች ከተወሰዱ በኋላ ያው እኛ ሲፒዲ ሴንተርና ልምዱም አለ ፖስት ትሬኒንግ አሰስመንት የሚባል አለ። እሱ የምናይበት የራሳችን አንድ እንትን እንደተጠበቀው ሆኖ ነገር ግን የዚህኛው ለየት የሚያደርገው ምንድነው በየጊዜ የምንወርድበት ኤክሰርሳይዝ የምናደርገው ነገር ነው። ስለዚህ ከጎንኛ አካውንታቢሊቲ ያለው ማለት ተጠያቂነትን እናሰፍናለን። አንድ ሰው ምን ባያደርግ ምን ይጠየቃል፣ ምን እርምጃ ወሰደ፣ ከዚህ በኋላ እንዴት አድርገን እነዚህ ነገሮች አሁን ስልጠና መውሰድ ብቻ ሳይሆን አጠቃላይ እርግጠኛ ነኝ የምንወያይበት ነገር ይኖራል፣ ተጠያቂነትም አብሮ ይኖራል ማለት ነው። አሁን ስልጠና ወስደናል፣ ስነ ምግባር ነው። ስለዚህ እነዛ ነገሮች ከህግም አንጻር እዛው አካባቢ ደግሞ ያሉት ነገሮች ሲጣሱ ምን መወሰድ አለባቸው፣ እንዴት ደግሞ ላሉት ነገሮች እያስቀጠልን መሄድ እንዳለብን የምናያቸው ነገሮች ይኖራሉ ብዬ አስባለሁ። የተቋሙን አገልግሎት አሰጣጥና የባለሙያዎችን የሙያ ስነ ምግባር ከማባያ የስልጠናው አስተዋጽኦ የጎላ መሆኑን የጠቆሙት የሆስፒታሉ ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ ስልጠና ውጤት እንዲያመጣ ትኩረት ይደረጋልን ብለዋል። ያው ሰፊ አገልግሎት የሚሰጥበት ተቋም እንደመሆኑ መጠን ከሰው ቁጥርም አንጻር ሰፊ የሆነ የሰው ኃይል ያለበት የባለሙያ ቁጥርም በጣም በርካታ የሆነ አገልግሎቶችም አዳዲስ በየወቅቱ እየተከፈቱና እየተስፋፋ እየሄደ ያለበት ሁኔታ ነው ያለው። ከዚህ አንጻር ችግር አይኖርም ብሎ መውሰድ አይቻልም። ችግሮቹን ደረጃ በደረጃ በመረጃ አስደግፎ የስነ ምግባር መመሪያን የስነ ምግባር ኦፊሰርም አለን ከሱ ጋርና ከዲሲፕሊን ስርዓት ጋር ተያይዞ የሚወሰዱ የማስተካከያ እርምጃዎች አሉ። ይህንን አጠናክረን እየሄድን ያለ ነው። አሁን የዛሬ ስልጠና ደግሞ ቀጣይ ሰው ከችግር ራሱን ማውጣት እንዴት ይችላል፣ እዚህ ለአገልግሎት የሚመጣ ህብረተሰብ እንዴት አገልግሎቱን በተገቢው አግኝቶ ሊሄድ ይችላል፣ ከማጤመ ጋር ከፍሎ የሚታከሙትን ጭምር ሌሎችም ቢሆኑ እንደው በተገቢው በሚፈለገው መልክ አገልግሎት እያገኙ ነው አይደለም የሚለውም የተወሰኑ የሚታዩ ነገሮች ሊኖሩ ይችላሉ። እነዚህን ከማረም አንጻር ጠቃሚ የሆነ ግብዓት ስለሆነ ይህንን በደንብ ይዘን እኛም ቀጣይ የምናስተካክልበት ሁኔታ ይኖራል ብዬ አስባለሁ። እንደ ባለሙያም ይህንን ግብዓት ተጠቅሞ እንደሚያስተካክሉና የአሰራር ሰዓትን አጥብቀን የምንሄድበት ሁኔታ ይኖራል ብዬ አስባለሁ። በመድረኩ የተገኙት የከፋ ዞን ጤና መምሪያ ኃላፊ ተወካይና የመምሪያው የስነ ምግባር ዳይሬክተር አቶ ሰለሞን ለገሰ ለስልጠናው ውጤታማነትና ቀጣይነት መምሪያው የድርሻውን ይወጣልን ብለዋል። በቀረበው ሰነድ ላይ ያው የተነሱ ነገሮች አሉ። ክልሉም ወስዶ አለ፣ ዞንም ወስዶ አለ፣ ሁለተኛ ሆስፒታልም መወስዳቸው ነገሮች አሉ። እነዚህ የተነሱ ነገሮች እንደ አጀንዳ በደንብ ቆጣይ ላይ እንደ አንደኛ
ለ17 ወደ 1.3 ሚሊዮን ህዝብ አገልግሎት የሚሰጥ የሪፈራል ሆስፒታል ነው። ከዚህ አንጻር ህብረተሰቡ ከዚህ ከማጠሚያ አገልግሎት ጋር ተያይዞ ብዙ ነገሮች አሉ። ከመድኃኒት አቅርቦት ከተለያዩ ነገሮች ጋር ተያይዞ እነዚህ የተነሱ ነገሮች ቀጣይ ላይ የቤት ስራ ተሰጥቶ ዞንም እንደ ዞን፣ ሆስፒታልም እንደ ሆስፒታል፣ ክልልም እንደ ክልል ወስዶ ቀጣይ መፍታት ያለባቸው። እኛ ደግሞ ዛሬ አጋጣሚ ሆኖ ቦንጋ ሆስፒታል ላይ ተደረገኝ እኛ ደግሞ እስከ ታችኛው መዋቅር ያሉትን ሰነዶች አወርደን ባለሙያ አወያይተን እነሱን ነገሮች በጋራ ጠቅልለን በጤና ተቋማት ላይ የሚሰጡ የአገልግሎት አሰጣጥ ደረጃዎች ጥራቱንና ብቃቱን የጠበቀ ያለምንም እንግልት ህብረተሰባችን አገልግሎት የሚያገኝበትን ሁኔታ እናመቻቻለን ብለን እንጠብቃለን። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የእስካሁኖቹ ነበሩ ዜናዎቻችን። ከዜናዎቹ ጋር ትንሽ ወንድሙ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያዎች መሰናዶቻችን የሚቀጥል ይሆናል። በእኔ በኩል ሰላም።